ኢብሊስ አንድ ዓቢድ ጋር ቀረበ ይላሉ። ሰላምታ ከተለዋወጡ በኋላ ዓቢዱ ያ አላህን አምላኪው ሰውዬ ኢብሊስን ጠየቀው ቁርአን ቀርተሃል እንዴ ሲለው ወከይፈ ላ ወሁወ ኪታቡላህ ዐዘ ወጀል እንዴት ትጠይቀኛለህ የአላህ ቃል አይደለም እንዴ እሱ ያልተቀራ ምን ይቀራል እስቲ ከቀራው ቁርአን የተወሰነ አሰማኝ አለው ዓቢዱ ኢብሊስም መቅራት ጀመረ ቅድሚያ ከራሱ ነው ተዓውዝ ያረገው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الذين آمنوا لا تقربوا الصلاة فتنفس قليلا تنش تنفاش وسدنا قتل فويل للمصلين زم على ይሄን ነው የቀራው አለው አዎ የቀራልኝ ይሄን ነው لا يكلف الله نفسا إلا وسعها ነፍስን እንግዲህ አላህ አቅሟን እንጂ አያስገድዳትም አለው ምን አለው ዓቢዱ አላህ ያጥፋህ አለው ለቀራው የቁርአን አንቀጽ ማሟያ ነበረው አንተ ግን አጓደልከውና ትርጉሙን አበላሽኸው አለው የመጀመሪያው ሱረቱ ኒሳ ቁጥር 43 ያ አዩሃ الذين آمنوا لا تقربوا الصلاة እናንተ ያመናችሁ ሰዎች ሆይ ሶላት ቦታ ላይ አትቅረቡ አትምጡ ይላል ምን ልናደርግ ነው ታዲያ መስጊድ ምን መጣውሽ ተመልከቱ ሲቋረጥ የሚያስከትለው ማዕና ግን በምን ሁኔታ ላይ ሆናችሁ ወአንቱም ሱካራ የሰከራችሁ ሆናችሁ حتى تعلموا ما تقولون ምትናገሩትን እስክታውቁ ድረስ ይላል አንድ የሰከረ ሰው በስካር መንፈስ ላይ ሆኖ መስጊድ ገብቼ ልስገድ ቢል አይፈቀድለትም ያ ከጌታው ጋር የሚጨርሰው የተውበት በር ነው ለጠጣው ኸምር ወደ ሰላት ለመምጣትና ለመስገድ የሚለውን ነገር እስኪያውቅ ድረስ በቤቱም ይሁን በመስጊድ ሰላት ቦታ ላይ መቅረብ የለበትም ነው ኢብሊስ እንዴት እንደቆረጠው ይው ሁለተኛው ደግሞ ፈወይሉን ሊልሙሰሊን ፈወይሉን ወየውላቸው ወይም ወይል የሚባል ጀሃነም ተዘጋጀላቸው ለነማን ሊልሙሰሊን ለሰጋጆች ስለዚህ ሰግደ ጀሃነም ለመግባት ነው ልፋት ማለት ነው ግን ምን አይነት ሰጋጆች ቀጥሎ ነበር የሚብራራው በሳምንት አንድ ጊዜ በአመት ረመዳን የሚሰግዱ ያለምንም ሸሪዓዊ ዑዝር የሰላትን ወቅት ያወጡ ከሌላው ጋር ደርበው በቀዳ ሰበብ የሚሰግዱ ወይስማን الذين هم عن صلاتهم ساهون ከስግደታቸው ዘንጊዎች የሆኑት ብሎ ሊያብራራው ነበር እንዲህ በሚቆረጥበት ጊዜ ሐሳብ ይበተናል እኛም ዝም ብለን يضل من يشاء ويهدي من يشاء ሚለውን ቆንጥረን እናወጣና ራሱ ኮነ የሚያጠመው እኔ በምን ጥመቴ ነው ነገ ተመልሶ የሚከሰኝ እያን ሳይገባን ተቃውሞ ውስጥ አንግባ ምን ማለት ነው ሚለውን እንፈልግ አዎ አላህ የሚሻውን ያጠማል ማጥመምንም ማቅናትንም ወደ ራሱ መሺአ መውሰዱ ለባሮቹ ካለው እዝነት ነው ለምን ከተባለ ይሄ ስራ ለኛ ቢሰጠን ኖሮስ ማቅናትና ማጥመሙ ምንድን ነበር ምናደርገው ለዘመዶቻችን አድናቆት ለሚሰጡን ለምንወዳቸው ሂዳያውን እናከፋፍላለን ዘመዶቻችን ላልሆኑ ለሚቃወሙን ለጠላቶቻችን ضلالون እንሰጥና በዚህ መልክ ነበር ምንሰራው ፍትህ አንጠብቅም ዛሬም ሰው በተሰጠው ወንበር ላይ በኃላፊነት ቦታ የህዝብን አማና ተቀብሎ ሲቀመጥ ምን ያህሉ ነው ግዳጁን ባግባቡ የሚወጣው ወይ ለጥቅሙ ወይ ለዘመዱ ወይ ለጓደኛው ወይ ለፓርቲው ብሎ ሁሉም ዙልም ላይ የሚቀመጥ እንጂ አላህ ግን በባሮቹ መሃል የሚያዳላ ጌታ ስላልሆነ ማን ጥመት እንደሚገባው ማን ሂዳያ እንደሚገባው ስለሚያውቅ ማጥመሙንም ማቅናቱም የኔ ስራ ነው ማለቱ ትክክል ነው በፍትህ ነው የሚሰራው ለጥመት የተገባውን ያጠማል ሂዳያ የሚገባውን ካዘነለት ሂዳያ ይሰጣል